እናት ግን ምን አይነት ፍጥረት ናት? የእናቱ ሕይወት አልፎ የቻለ አይነት ሰው የሚገርም ሰው በምድር የለም። እናት ደም ናት። እናትን አለመውደድ፣ እናትን አለማክበር፣ እናትን አለማስታወስ አይቻልም። እናትን ስታጣ ትልቅ ሕይወት ነው የምታጣው። አትሞላም፣ ጎደሎ ትልቅ ሀብት ናት። እናት ያላችሁ አክብሩ፣ ተንከባከቡ። እናትን በሆነ ምክንያት ያጣችሁ እግዚአብሔር ያበርታችሁ። እናት ትልቅ ክብር ናት። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ሊሰቀል ወደ መስቀል ሲሄድ ዘወር ብሎ አንድ ከባድ አደራ የሰጠው ለዮሐንስ ነው። ብዙ ሰው ይከተላል፣ ተቃዋሚ ይከተላል፣ ወዳጅ ይከተላል፣ ቤተሰብ እየተከተለ ነው። እናቱ ማርያምም አለች። ኢየሱስ መስቀል ተሸክሞ ወደ ተራራ በሚጓዝበት ጊዜ ብዙ ሕዝብ ይከተለው ነበር። ከዚህ መካከል ኢየሱስ ዓይኑን እያንከራተተ በድካም መንፈስ ቀና ማለት አቅቶ ወደ ግራና ወደ ቀኝ እያየ ሰውን ይፈልጋል አደራ ለመስጠት። በዚህ ውስጥ አንድ ሰውን አገኘ። ዮሐንስ የእናቴን አደራ አለ። ወደ ሰርግ ቦታ እየሄደ አይደለም እኮ ሊሰቀል እየሄደ ነው። ላቡ እየተንጠባጠበ ነው። ትልቅ መስቀል ተሸክሟል። ጀርባው ጎብጧል። ደም እየፈሰሰ እየተገረፈ ነው ወደ ተራራ የሚሄደው። በዚህ ውስጥ እናቱን ያስባል። ወደ መስቀል እየሄደ የእናትን አደራ ተንከባከባት፣ ጠብቃት። ለራሱ እየሞተ ለእናቱ ይጨነቃል። እናት ግን ምን አይነት ፍጥረት ናት? የእናቱ ሕይወት አልፎ የቻለ አይነት ሰው የሚገርም ሰው በምድር የለም። እጅ ላይ ሲኖር ዋጋ አትሰጥም፣ ከእጅ ሲወጣ ግን በጣም ይቆጫል። እናት ትልቅ ውበት ናት።